ቅባታማ ምግብ ነው ኮሌስትሮልን የሚያመጣው ብላችሁ ታስባላችሁ? እርግጠኛ ናችሁ? ግን እስኪ ሳይንሱን ጥቂት እንየው። ቅባታማ ምግብ ስትመገቡ አንድ የሚፈጠር ኬሚካል ውህድ አለ፣ ኦክሲዴሽን ይባላል። የዚህ ተረፈ ምርቶች እንደ ኦክሲስቴሮልስ ያሉ በቀጥታ የደም ስራችን ውስጥ መጥፎ የሚባለውን ኮሌስትሮል እንዲከማች በማድረግ የደም ቧንቧችን እንዲጠብ ያደርጋሉ። ዋናው ችግር ቅባታማ ምግቦችን መመገብ ሳይሆን ቅባታማው ምግብ የሚፈጥረው ማቃጠል እንዲሁም ቅባታማው ምግብ የሚፈጥረው ብግነት ወይም ኢንፍላሜሽን እንዲሁም የሚፈጠረው ኦክሲዴሽን ነው ለህመም የሚዳርጋቸው። ብዙ ሰዎች በዚህ ምክንያት ቅባት ያላቸው ምግቦችን ከመመገብ ራሳቸውን አቅበዋል። ነገር ግን እነዚህን ባለመመገብ የምታጡት ብዙ አስፈላጊ ንጥረ ነገሮች አሉ። ትክክለኛው መፍትሄ ይህንን መጥፎ ኮሌስትሮል እንዲፈጠር የሚያደርገውን ኦክሲዴሽን ማስቆም ነው። ኮሌስትሮል ካለባችሁ ወይም የሚያሰጋችሁ ከሆነ አማላኪ መውሰድ አለባችሁ የምንለው በዚህ ምክንያት። አማላኪ ኮሌስትሮልን ከማስወገድ በተጨማሪ አዲስ ኮሌስትሮል እንዳይፈጠር ኦክሲዴሽንን ስለሚያስቆም በተለይ አሁን ኮሌስትሮል ያለባቸው ሰዎች እንዲወስዱ ትመክራል። አማላኪ ምንም አይነት ተጨማሪ ነገር የሌለው ሙሉ ለሙሉ ከእጽዋት የሚዘጋጅ ሰፕሊመንት ሲሆን አማላኪን ለማግኘት በእነዚህ ስልክ ቁጥሮች ይደውሉ።